ሰላም ልጆች እንደምን አላችሁ? ደህና ናችሁ? መልካም ልጆችዬ፣ ዛሬም እንደተለመደው ቆንጆ ተረት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ። ተረት ከዕለታት አንድ ቀን በሚያማምሩ ሰዓቶችና ቴፖች የተሞላች ምቹ ቤት ውስጥ ጌፔቶ የሚባል ደግ እንጨት ጠራቢ ሽማግሌ ነበረ። ጌፔቶ በከተማው ውስጥ ከእንጨት አሻንጉሊቶችን በመስራት የታወቀ ሰው ነው። ነገር ግን ብቸኛ ነው። ትዳር የለውም፣ ልጆችም የለውም። በአንድ በረዷማ ምሽት ጌፔቶ አንድ የትንሽ ልጅ ቅርጽ ያለው የእንጨት አሻንጉሊት ቀረጸ። ደማቅ ሰማያዊ አይኖች፣ አስደሳች ፈገግታና ትንሽ የእንጨት ጫማዎችንም አደረገለት። እናም እውነተኛ ልጄ ብትሆን ፒኖቺዮ ብዬ እጠራህ ነበር አለ። በዚያ ምሽት ጌፔቶ በሚሰራበት ቤት ውስጥ በመስኮት ሰማያዊ የአስማት ብልጭታ አየ። አስማቷም ጌፔቶ የአንተ ልብ በፍቅር የተሞላ ነው አለችው። ፍቅር ምን እንደሚያደርግ ተመልከት አለችና ጌፔቶ ትንሽ ልጅ አስመስሎ ከእንጨት የሰራውን አሻንጉሊት በበትሯ ነካችና በሹክሹክታ ንቃ አንተ ልጅ አለችው። ፒኖቺዮ መንቀሳቀስና ማየት ቻለ። እንዴ መንቀሳቀስ እችላለሁ፣ ሕይወትም አለኝ ኦ እያለ በደስታ ለቀሰ። በማግስቱ ጠዋት ጌፔቶ በደስታ ጨፈረ። ልጄ የኔ ልጅ እያለ ተደሰተ። ሰማያዊው አስማት በሌላም ቀን መጣችና ፒኖቺዮን ደፋር፣ ደግና እውነተኛ ከሆንክ አንድ ቀን እውነተኛ ልጅ እንድትሆን እኔ ያግዝሃለሁ አለችው። እሱም እሺ ቃል እገባለሁ፣ ቃሌንም ለመጠበቅ እሞክራለሁ አለ። ሁልጊዜ ጥሩ መሆን ቀላል አልነበረም። ፒኖቺዮ ትምህርት ቤት ከመሄድ ይልቅ ወደ አሻንጉሊት ትርኢት ወደሚታይበት ሄደ። ከቀበሮ ጋርና ከሞኝ ድመት ጋር ጓደኞችም ሆነ። ፒኖቺዮ አዲስ ላፈራቸው ጓደኞቹ ውሸት ሲነግራቸው አፍንጫው ወዲያውኑ ትልቅ ሆነ። አይ እንደዛ ማለት አይደለም፣ ለምን እንደዚህ ሆነብኝ አፍንጫዬ ብሎ አለቀሰ። ሰማያዊው አስማት እንደገና መጣችና ትንሽ ውሸት ሊያድግ ይችላል፣ ነገር ግን ከስህተት ከተማርክ ልብህም ያድጋል አለችው። ፒኖቺዮ ጥሩ መሆን እፈልጋለሁ እሆናለሁም ብሎ ቃል ገባ። ከዚያን ቀን ጀምሮ እውነትን ብቻ ይናገር ጀመር። አንድ ቀን ተኝቶ ሳለ አረንጓዴው አስማት ለመጨረሻ ጊዜ መጣችና በበትሯ ቀስ ብላ ነካችው። የፒኖቺዮ የእንጨት እጆች ሙቀት ተሰማቸው፣ ለስላሳም ሆኑ። የሚያብረቀርቅ ጉንጭ፣ ብልጭ ድርግም የሚሉ አይኖችና ደስተኛ ፈገግታም ኖረው። ጌፔቶ ከእንቅልፉ ሲነቃ ልጁ ከእንጨት የተሰራ ሳይሆን ከፍቅር የተሰራ መሆኑን አወቀ። በደስታ
በጌፔቶ የሥራ ቦታ ተቃቀፉ፣ ሳቁ። ከዚያን ቀን ጀምሮ ብቸኛ የነበረው ጌፔቶ እውነተኛ ልጅ አገኘ። ፒኖቺዮም እውነተኛ መሆን መልካም እንደሆነ ተማረ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ለዛሬ እዚህ ላይ አበቃው። በሌላ ተረት እስከምንገናኝ ደህና ሁኑ ልጆች፣ ደህና ሁኑ።